ሰላም ሰላም እንዴት ናቸው የዩቲዩብ ቤተሰቦቼ? ሁላችንም ኤጀንት ስንሆን የሚከብደንን ነገር ወይ ደግሞ ከባድ መስሎ የሚታየንን ነገር ፖይንታችንን ወደ ኮይን መገልበጥና ከልጆቻችን ወይ ደግሞ ከሆስቶቻችን ወደኛ ወይ ደግሞ ወደ ኤጀንት ኮይን ለመገልበጥ ያለውን ስቴፕ አንድ ባንድ እናያለን። ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። መጀመሪያ ኤጀንቱ ናችሁ ወደ የራሳችሁን ፖይንት ወደ ኮይን ለመገልበጥ ያለውን ስቴፕ እናያለን። መጀመሪያ የራሳችሁን ፖይንት ወደ ኮይን ለመገልበጥ ፓርቲ ጋር ትሆኑና 4 ነጥቧን ትነካላችሁ። ከታች ቢጫ ነገር ኮይን ትሬዲንግ የምትላለች እሷን ትነካላችሁ። ዜን ቶፕ አፕ የሚላለ እሱን ቶፕ አፕ የሚለውን ስትነኩት እዚች ጋር ቲ ብላ USDT ብላ በቅንፍ ውስጥ ክሪፕቶ ኮይንስ የምትለዋን ትነኳትና ወደታች ስታረጉት ትሮን በቅንፍ TRC 20 የሚለውን ቹዝ የሚለውን ትነኩታላችሁ። ቹዝ የሚለውን ስትነኩት ከታች ኮንታክት አድሬስ ብሎ የራሳችን ኮንታክት አድሬስ ኮፒ የምትላለች እሷን ኮፒ እናደርጋለን። ታችን ጋር ሄደን ፖይንታችንን እንነካለን። ከታች ዊዝድሮ ነው የሚላለ እሱን እንነካለን። አድ ፔመንት ሜትድ የሚል ይመጣላል። አድ ፔመንት ሜትድ የሚለውን ስንነካው ከታች ባንኮችና እንዲሁም ቴሌብር ዝርዝር አሉ። ከነዚህ ውስጥ ግን እኛ ፖይንታችንን ወደ ኮይን ስለሆነ ኮንቨርት ማድረግ የምንፈልገው USDT TRC 20 የሚለውን ባይንድ የሚልልናል። ባይንድ እንለዋለን። ማንኛውም የሰራነውን ኮይን ዊዝድሮዋል ለማድረግ ፓስወርድ መስጠት ስለሚያስፈልገን እዚህ ጋር ጎቱ ሴቲንግ እንለዋለን። ጎቱ ሴቲንግ ስንለው ፓስወርድ እንድንሰጠው ይመጣልናል። የምንሰጠው ፓስወርድ 6 ዲጂት መሆን አለበት። በዛ ላይ ደግሞ የፓስወርድ ቅድመ ሁኔታ ማሟላት አለበት። እነሱ ምንድናቸው? ተከታታይ ቁጥርና ተመሳሳይ ቁጥር መሆን አይችሉም። ስለዚህ እኛ ይሆናል ብለን የምናስበውን የማትረሱትን ሁሌ የምታስታውሱትን ቁጥር ታስገቡለታላችሁ። እዚህ ጋር ኮንፊርም እንድታደርጉት ደግሞ ድጋሚ ይመጣላችኋል። ራሱን ቁጥሩን ኮንፊርም ትሉና ትሞሉለታላችሁ። አይሲ ይላችኋል። ከዛ USDT TRC 20 የሚለው ጋር ባይንድ እንለዋለን። ዜን ፓስወርድ ይጠይቃችኋል ማለት ነው። ከዛ ፓስወርዱን ታስገቡለታላችሁ። ከዛ ኮንታክት አድሬስ ብሎ ፕሊስ ኢንተር የሚለው ጋር ስለዚህ ቅድም ኮፒ ያደረግነውን ኮንታክት አድሬሳችንን ጫና አድርገን ይዘን ፔስት እንለዋለን። ከታች ሰሚት የሚላለ ሰሚት ስንለው ቼክድ እና ካንስል የሚል ይመጣልናል። ቼክድ እንለዋለን። ፕሊስ ኢንተር ብሎ የዶራት ምልክት ሲመጣልን 100,000 ከሆነ ኮንቨርት የምናደርገው 10፣ 200,000 ከሆነ 20፣ 300,000 ደግሞ 30 እያደረግን የምንፈልገውን እንሞላለን። እኛ ግን 100,000 ስለሆነ 10 ብለን እንሞላለትና ሰሚት የሚላለ ሰሚለዋለን። እዚህ ጋር አድ ፔመንት ሜትዱ ጋር ደግሞ USDT TRC ማለቱን ቼክ አድርገን ድጋሚ ዊዝድሮ ነው እንለዋለን። ዊዝድሮ ነው ካልነው በኋላ ከላይ የእናንተ ስም መኖሩን ቼክ አድርገው እኔ ለምሳሌ እዚህ ጋር ብርቱካን ኦይ ደግሞ ኦሬንጅ ብሎ 46 45 75 96 ብሎ አይዲን ያመጣልኛል። ኮይንቱ 100,000 ኮይኑ ደግሞ 97,536 ነው እንደሚገባ እዚህ ጋር ያሳየኛል። ኤክስቼንጅ ኮይንስ ስለው ፓስወርድ ይጠይቀኛል። ፓስወርዱን አስገባለታለሁ ማለት ነው። ቼክ ዲቴልስ ይላል። ቼክ ዲቴልስ ማለት ሜሴጅ ጋር የሚልክልን እንደደረሰኝ የምንጠቀምበት ነገር ሲሆን ፖይንታችን ጋር 100,000 ተቀንሷል ማለት ነው። ይሄን የቀየርነውን የምናገኘው ኮይን ትሬዲንግ ጋር ከገባን በኋላ የነበረ ካለ እዛ ጋር 97,000 ይጨምርበታል። አለዛ ደግሞ እዚች ጋር ዲቴል ብለን የገባውን ማየት እንችላለን ማለት ነው። ይሄን ኮይን ከኮይን ትሬዲንግ አውጥተን ቪአይፒም ሆነ ለጊፍት ለመጠቀም ግዴታ ከዚህ ማውጣት አለብን። እሱን ለማውጣት ደግሞ ዩዘር አይዲ የሚለውን ለምትልኩለት የምትፈልጉት ሰው ወይ ደግሞ ለራሳችሁ ከሆነ እዚህ ጋር የእናንተን አይዲ ታስገቡለታላችሁ። ከላይ ስሙ ይመጣል። ትልኩለትን መጠን ትጽፉለታላችሁ። እዚህ ጋር ከ8,000 በታች ማውጣት ስለማይችል ከ8,000 በላይ ያለ ማንኛውም ቁጥር መላክ ትችላላችሁ ማለት ነው ከታች። ስለዚህ ኤጀንት ከሆኑ 2 አካውንት ነው የሚላቸው፣ ኮይን አካውንት እና ኤጀንት አካውንት የሚል ያስመርጣቸዋል። ግን ሆስት ከሆኑ ደግሞ ቀጥታ ትራንስፈር ብቻ የሚል ነው የሚመጣላችሁ ማለት ነው። አሁን ያየነው ኤጀንቱ ናችሁ ወደ ራሳችሁ ከፖይንታችሁ ወደ ኮይን ለመገልበጥ ሲሆን ከሆስት ደግሞ ወደ ኤጀንት ያለውን ስቴፕ ደግሞ በቀጣይ እናያለን። መጀመሪያ የእናንተን ኮንታክት አድሬስ ኮፒ አድርጋችሁ ለልጆቻችሁ ወይ ደግሞ ኮንቨርት ወደሚደረገው ሰው ለመላክ ስላለባችሁ እዚች ጋር 4 ነጥቧን ትነካላችሁ። ኮይን ትሬዲንግን ትነኩና ቶፕ አፕ ትላላችሁ። ቶፕ አፕ ካላችሁት በኋላ ቲ ብላ USDT ክሪፕቶ ኮይን የምትለዋን ነክታችሁ ትሮን TRC 20 የምትለዋን ቹዝ ትለኑታና ከታች ጋር ኮፒ የምትደረገው ነገር ኮፒ አድርጋችሁ ኮንቨርት ወደሚያደርገው ልጃችሁ ሜሴጅ ጋር ገብታችሁ ሜሴጅ ጋር ትልኩለታላችሁ ማለት ነው። ልክ ኮንቨርት የሚደረግለት ሰው ደግሞ ይሄንን የላካችሁለትን ሜሴጅ ጫና አድርጎ ይዞ ኮፒ ያደርገውና ፖይንቱን ይነካውና ዊዝድሮ ነው የሚል ከታች አለ እሱን ይነካል። አድ ፔመንት ሜትድ የሚላለ እሱ ጋር USDT TRC 20 የሚላለ እዚህ ጋር ይችን ነክቶ ፓስወርድ ሴት ያደረገ ከሆነ ቀጥታ ፓስወርዱን ይጠይቀዋል። ፓስወርድ ከሌለው ደግሞ የቅድሙን ስቴፕ ጎቱ ሴቲንግ ብሎ እሱን ፓስወርድ ያስገባል ማለት ነው። እሱን ካስገባ በኋላ ባይንድ ሲለው ፓስወርድ ይጠይቀዋል። ፓስወርዱን ያስገባለታል። ፓስወርዱን ካስገባለት በኋላ ደግሞ ከታች ሆስቶች ያላቸውን መጠን
ራሳቸው ቀንሰው ማውጣት ስለማይችሉ ያለውን በሙሉ ነው ወደ ኮይን የሚገለብጥባቸው። ጋር የኔ ስምና አይዲዬ ከላይ አለ። ከታች ደግሞ ያላት ፖይንት ወደ ኮይን ሲገለበጥ ያለው አማውንት እዛ ጋር ይገልጻል። እሱን ቼክ ካደረገች በኋላ ኤክስቼንጅ ኮይንስ ብላ እዚህ ጋር ፓስወርድ ትሰጠዋለች። ቼክ ዲቴይል ይላል። ቼክ ዲቴይል ማለት ደግሞ ያላት ፖይንት ስንት ኮይን ሆኖ እኔ ጋር እንደገባ ቼክ ማድረግ ትችላለች ማለት። ስለዚህ እኔ ኮይን ትሬዲንግ ጋር ገብቷል። በዚህ መሰረት ማለት ነው የገባውን ኮይን አካውንት እልከላታለሁ ማለት። የዛሬው ቪዲዮዬ ይሄን ይመስላል። ማንኛውም ጥያቄና አስተያየት ያላችሁ ልጆች ካላችሁ ኮሜንት ሴክሽን ጋር ጻፉልኝ። ከኔ ጋር ፖፖ መስራት የምትፈልጉ ካላችሁ በዚህ ቴሌግራም ዩዘር ኔም እና በዚህ ፖፖ አይዲ ማግኘት ትችላላችሁ። እዛ ጋር ማውራት እንችላለን። ቻው